በቅናሽ። ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አዳዲስ የሆናችሁ ለቻናላችን ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ዛሬ ይዤላችሁ የመጣሁት አራት ተከፋች በ2 ሜትር የሆነ የእቃ ቡፌ ይዤላችሁ መጥቻለሁ። በቀይ ቀለም የተቀባ፣ ይህም ቀለሙን በባለቤት ምርጫ ወይም ደግሞ በከስተመር ትዕዛዝ የተቀባ ነው። ይህ ቡፌ እንግዲህ እንደምታዩት ከላይ ጀምሮ እስከታች ድረስ ፊኒሽንጉ በጣም ያማረ አሪፍ የሆነ እቃ ነው። ፊት ለፊቱ ይሄን ይመስላል። ከመሃል ላይ 2 ተከፋች ያለው፣ ከታችም እንደዚህ 2 ተከፋች ዳርና ዳር መሳቢያ ያለው፣ የላይኛው ደግሞ ፓርቲሽኖቹ በወፍራሙ በባለ 18 ኤምዲኤፍ የተሰራ ነው ማለት ነው። ጌጦቹም እንደምታዩት አሪፍ ተደርጎ የተሰራ ነው። ሰፋ ላለ ቤት ወይም ሳሎን ላላችሁ ሰዎች አሪፍ የሆነ ምርጫ ነው ማለት ነው። እንግዲህ ይህ ቡፌ በቆንጆ ዋጋ ነው የተሰራው። በአሁኑ ዋጋ እስከ 27000 ብር የሚሰራ ቡፌ ነው ማለት ነው። ይህን እንግዲህ እያንዳንዱ በዝርዝር ሳሳያችሁ ከላይ ያለው በሩን እየከፈኩ አሳያችኋለሁ። ይህ ጋር እንግዲህ የምትመለከቱት ከላይ ያለው የመጀመሪያው በር ነው። 3 ፓርቲሽን አለው። ይሄንኛው ደግሞ መሳቢያ ነው። በዳር በኩል አንድ መሳቢያ፣ ከታች ደግሞ አጭር በር አለው ማለት ነው። ይሄ የምታዩት መሀል ላይ ደግሞ የሚታየው 2 ተከፋች ተደርጎ የተሰራ ነው። ትልልቅ እቃዎችን ወይም ሰፋ ያሉ እቃዎችን ለማስቀመጥ እንዲረዳ ተብሎ የተሰራ ነው ማለት ነው። ይሄንኛውም ከላይ ያለው ተደራቢው ላይ 2 ተከፋች ነው። እንደዚህ አድርጋችሁ ከፍታችሁ እቃችሁን አስገብታችሁ መልሳችሁ እንደዚህ ትቆልፋላችሁ ማለት ነው። በዚህ በኩል ያለው ደግሞ 3 ፓርቲሽን ያለው፣ ይሄም በዛኛው በኩል እንዳለው ተመሳሳይ ነው። በዚህም አንድ መሳቢያ አለው። ከታች አጭር በር አለው ማለት ነው። ይህ ቡፌ እንግዲህ በባለቤት ትዕዛዝ የተሰራ፣ ከፍታው ወደ ላይ 2 ሜትር የሆነ ወደ ጎን 2 ሜትር ነው። አሪፍ ተብሎ የተሰራ ቡፌ ነው ማለት ነው። መስተዋቱም እንደምታዩት ፊት ለፊት ተገጥሟል። ቤት ወስደን እህታችን ቤት ወስደን የገጠምነው ማለት ነው። ይሄ እንግዲህ እንደምታዩት ቤቷ ድምቅ አድርጎላታል ማለት ነው። ያላችሁን እቃ ሙልጭ አድርጋችሁ እንዲይዝላችሁ ከተፈለገ 2 ሜትር ቡፌ ማሰራት አሪፍ ነው ማለት ነው። እንግዲህ ጥራቱም እንደምታይ ፊኒሽንጉም ያማረ ነው። ውብ ተደርጎ ነው የተሰራው። ሌሎች እቃዎችን ስታዙ ዋጋው ምናልባት የሚቀንስ ይሆናል። ተጨማሪ እቃዎችን ወይም ከአንድ እቃ ውጪ የምታሰሩ ሰዎች ዋጋው ቀነስ ሊያደርግላችሁ ይችላል። ይህንኛው ደግሞ ሜትር ከ50 አልጋ ነው። ቀለል ያለ ዋጋም ብዙም ኪስ አይነካም። አነስ ባለ ዋጋ የተሰራ አልጋ ነው ማለት ነው። ከጎኑ የእቃ መደርደሪያ አለው፣ ወይም ደግሞ እንደ ኮስሞቲክስ መጠቀም ትችላላችሁ። ይሄ እንግዲህ ስፖንዳው ነው ከጎን። ከኋላ ደግሞ ይሄንን ይመስላል። የእቃ መደርደሪያዋ ደግሞ ይሄንን ትመስላለች። በጎን በኩል መስታወት አላት። ኮስሞቲክስ ትልቅ ኮስሞቲክስ ለማሰራት ከፈለጋችሁ ከአልጋ ጋር እንደዚህ አድርጋችሁ አንድ መሳቢያና ከታች 2 በር ተደርጎ ይሰራል ማለት ነው። ይቺ አልጋ ደግሞ ብዙም ኪስ የምትነካ አይደለችም። አንድ ላይ ሁለቱም ሆነው 28000 ብር ነው የተሰሩት። ጥራቱም ደግሞ ይሄን ይመስላል። እንግዲህ ከለሩም ያው ባለቤት ባዘዘ መሰረት ነው የቀባ ነው። ይሄን ይመስላል። ይሄን የመሰለ ነው ማለት ነው። እንግዲህ እስከ ቪዲዮ መጨረሻ ተከታተሉት። የዛሬ ይዤላችሁ የቀረብኩት እንግዲህ እነዚህ 2 እቃዎች ናቸው። ሌሎች እቃዎችን ደግሞ ቀጣይ ይዤላችሁ እቀርባለሁ። ቻናላችንን ሰብስክራይብ አድርጉልን፣ ያላደረጋችሁ ለሌሎችም ሼር አድርጉልን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።